ለኔ በዚህ ወቅት የአውሮፓ ምርጡ ብራንዱ ክለብ አርሰናል አርሰናልና ከሙኒክ እያደረጉ የሚገኙት መርሃ ግብር በአርሰናል 3-1 አሸናፊነት ተጠናቀቀ። ይሄ 100% በአውሮፓ ቻምፒዮንስ ሊግ እና በጀርመን ቡንደስሊጋ ሳይሸነፍ ግስጋሴን ሲያስከትልና ሲያስመለክተን የነበረው ኃያሉ የቪኒሲየስ ካምፓኒ ክለብ በባየር ሙኒክ ዛሬ በፍሬመንስ ስቴዲየም በሱፐር ሚኬል አርቴታ ሰራዊቶች በሚገርም ሁኔታ 3-1 በአሳማኝ ሁኔታ አርሰናል 3-1 አጠናቋል። እውነት በዚህ ሰዓት አርሰናል ደጋፊዎች በልበ ሙሉነት ከየትኛውም የአውሮፓ ክለብ ጋር ቢጋጠም ያለ ምንም ፍራቻ ሊገጥም የሚችል ምርጥ ስኳድ ከምርጥ አሰልጣኝና ከውብ ስቴዲየም ጋር የሚገኘው ለኔ በዚህ ወቅት የአውሮፓ ምርጡ ብራንዱ ክለብ አርሰናል ማንም ከሱ ውጪ ምናልባት ማን 5 ተከታታይ ድሎችን ሊያደርግ የሚችል ክለብ በአውሮፓ መድረክ ኃያሉ ሙኒክን ካሸነፈ በኋላ ለኔ በአውሮፓ ቻምፒዮንስ ሊግ እንዲሁም በፕሪሚየር ሊግ ብራንዱ ክለብ አርሰናል የበላይነቱን ያስመሰከረበትን ሌላ ውጤት አስመዝግቧል። በተለይ በሁለተኛ አጋማሽ የነበረው አርሰናል ፍጹም ግሩም የሆነውን አርሰናል ነበር ስንመለከት የነበረው። በኳስ ቁጥጥር ብልጫም እንደዚሁ በሙከራዎችም የተሻሉ ድሎችን የሞከረበትና የፈጠረበት አጋጣሚ ነበር። ባየር ሙኒክ በአንዳንድ ትራንዚሽናል ሙከራዎች ካልሆነ በስተቀር በሁለተኛ አጋማሽ ብዛም ነበረ። የቪንሰንት ካምፓኒው ቡድን አርሰናል ከዚህ የተሻለ ጎሎችን ሊያስቆጠር የሚችልባቸው በጣም አስቆጭ የሚባሉ ድሎችን በዴክላን ራይስ፣ በክሪስቲያን ሞስኬራ፣ በሚኬል ሜሪኖ አማካኝነት አግኝቶ ነበረ። ወደ ሜዳ የተመለሱትም ከጉዳት የተመለሱ ተጫዋቾችም እንደዚሁ ግብ አስቆጥረውለታል። ለሚኬል አርቴታ ቡድን ጋብሪኤል ማርቲኔሊ የመሳሰሉ ተጫዋቾች እንደዚሁ ኖኒ ማዱኬ የመሰሉ ተጫዋቾች እንደዚሁ ግብ አስቆጥረዋል። ከዛ ውጭ ግን ሚኬል አርቴታና አርሰናል ወደ ቀድሞ ከፍታቸው የተመለሱ ይመስላል። አርሰናል ከዚህ ቀደም በጣም ትላልቅ ቡድኖች በቀላሉ የሚያሸንፉት አይነት ቡድን ነበረ። በተለይ የአውሮፓ ታላላቅ ቡድኖች አርሰናልን ለመርታት ብዙም የሚቸገሩ አይነት ቡድኖች አልነበሩም። ባየር ሙኒክ እኮ ከ10 ጨዋታዎች ቀደም ብለንም ከጨዋታው በፊት ስናነሳ እንደነበረው አንድ ጊዜ ብቻ ነው በአርሰናል መሸነፍ የቻለው። ነገር ግን ሚኬል አርቴታው አርሰናል ሌላ ሽንፈት ለባየር ሙኒክ አጎናጽፈውታል ማለት ነው። ከባለፈው የሪያል ማድሪድ ጨዋታ ደርሶ መልሱ በሳንቲያጎ ቤርናቤው እንደዚሁ በኤፍላይ ኤሚሬትስ የተደረጉ ጨዋታዎች፣ በአትሌቲኮ ማድሪድ ላይ የተደረጉ ጨዋታዎች እንደዚሁ ደግሞ ከፓሪስ ሴንት-ዠርሜን ጋር የተደረጉ ጨዋታዎች የሚኬል አርቴታው አርሰናል ምን ያህል ለትላልቅ ቡድኖች ፈተና እንደሆነ እንደዚሁ ደግሞ ፈተና መሆን ሳይሆን የበላይ እንደሆነ እያስመሰከረ ያለበት ሁኔታ ነው ያለው። በሻምፒየንስ ሊጉም በደረጃ ሰንጠረዥ አንደኛነቱን የተቆናጠጠበትን ደረጃ ነው የያዘው የሚኬል አርቴታ ቡድን አርሰናል ማለት ነው። ከባየር ሙኒክ ጋር የነበረውን ጨዋታ በ3-1 አሸናፊነት አጠናቋል። ዴክላን ራይስም የጨዋታው ኮከብ በመባል በአርሰናል በኩል የሙሉ የጨዋታ ብልጫም እንደዚሁ ደግሞ በግብም የቪንሰንት ካምፓኒው ባየር ሙኒክ ያሸነፈበትን ጨዋታ ነበር የተመለከትነው። የቪንሰንት ካምፓኒው ባየር ሙኒክ 100% የአሸናፊነት ግስጋሴው ለንደን ላይ ኖርዝ ለንደን ላይ ተቋርጧል ማለት ነው። በሌሎች ጨዋታዎች ሊቨርፑል በአርኔ ስሎት ስር የሚሰለጥኑ ሊቨርፑል በፒኤስቪ ኤይንድሆቨን 4-1 መሸነፉን ተከትሏል ማለት ነው። ፓሪስ ሴንት-ዠርሜን የቶተንሃም ላይ 5 ግቦችን አስቆጥሮ 5-3 ጨዋታውን አጠናቋል። ቀደም ብሎ በተደረጉ ጨዋታዎች ባፎስ ከሞናኮ 2-2 ተለያይቷል። ኮፐንሃገን ከካሪታል ማይቲ በኮፐንሃገን 3-2 አሸናፊነት የተጠናቀቀ ጨዋታ ነው። አትሌቲኮ ደ ማድሪድ ዋንዳ ሜትሮፖሊታኖ ላይ ኢንተር ሚላንን አስተናግዶ 2-1 ማሸነፉን ተመልክተናል። ኢንትራክት ፍራንክፈርት ከአትላንታ ጋር የተደረገው ጨዋታ በአትላንታ 3-0 አሸናፊነት ተጠናቋል። ስፖርቲንግ ሊዝበን ከክለብ ብሩጅ ጋር ያደረጉት መርሃ ግብር በስፖርቲንግ ሊዝበን 3-0 አሸናፊነት ተጠናቋል። ኦሎምፒያኮስ ከሪያል ማድሪድ ጋር የተደረገ ጨዋታ በሪያል ማድሪድ 4-3 አሸናፊነት ተጠናቋል። አያክስ አምስተርዳም ከቤኔፊካ በቤኔፊካ 2-0 አሸናፊነት የተጠናቀቀ ጨዋታ ነው። ይህ የትናንት አጠቃላይ የአውሮፓ ቻምፒዮንስ ሊግ መርሃ ግብር ነው። ጋላታሳራይ ከዩናይትድ ሴንት ግሎስ ጋር ጋላታሳራይ በሜዳው መሸነፉ ይታወቃል። ቼልሲ ባርሴሎናን 3-0 አሸንፏል። ቦዲ ግለምት ከጁቬንቱስ ቦዲ ግለምትን 3-2 አሸንፏል። ናፖሊ በሜዳው ካራባገን 2-0
አጠቃላይ ውጤት አሸንፈዋል። ከዚህ ጋርም ተያይዞ አምስተኛ ሳምንት የአውሮፓ ቻምፒዮንስ ሊግ መርሃ ግብር ተጠናቋል። በቀጣይ የአውሮፓ ሊግና ኮንፈረንስ ሊጎች የሚቀጥሉ ነው የሚሆነው። አርሰናል በ15 ንጹህ ነጥብ የቻምፒዮንስ ሊግን መምራት ችሏል። ፕሪሚየር ሊጉን መምራት ችሏል። የእንግሊዝ ፕሪሚየር ሊግ እና የአውሮፓ ቻምፒዮንስ ሊግ መሪው አርሰናል በዚህ ጊዜ ከአምስተኛው የእንግሊዝ ፕሪሚየር ሊግና በደንብ አዳምጡኝ ክቡራን አድማጮቻችን፣ አርሰናል ደጋፊዎች፣ አርሰናል በዓለም የሚገኝ አርሰናል ደጋፊ እንዲሁም በሀገራችን ኢትዮጵያ እንዲሁም በተለያየ አካባቢ የሚገኝ ደጋፊ በዚህ ሰዓት ላይ የአውሮፓ ቻምፒዮንስ ሊግ ከ5 ጨዋታ 5ቱን ድል ያደረገ እንዲሁም አንድ ግብ ብቻ የተቆጠረበት አትሌቲኮ ማድሪድን 4-0 እንዲሁም ደግሞ ባየር ሙኒክን 3-1 ያሸነፈበት ኃያላንን ክለብ ድል እያደረገ የመጣው አርሰናል የእንግሊዝ ፕሪሚየር ሊግ እና የአውሮፓ ቻምፒዮንስ ሊግ የሊጉ መሪ ክለብ በዚህ ሰዓት ላይ በየትኛውም ስታቲስቲክስ እና በየትኛውም መመዘኛ ደረጃ ለኔ የዓለማችን በዚህ ሰዓት ላይ የአውሮፓም ሆነ የእንግሊዝ ፕሪሚየር ሊግ ብራንዱ ክለብ ላይ ነው አርሰናል። አንደኛ ብራንዱ ክለብ ላይ ነው አርሰናል። በየትኛውም መመዘኛ የሱፐር ሚኬል አርቴታ ሰራዊት በየትኛውም መመዘኛ ከአምስተኛ ሳምንት የአውሮፓ ቻምፒዮንስ ሊግ በኋላ በየትኛውም መመዘኛ ለኔ ብራንዱ ክለብ አርሰናል። ምንም እንኳን የወቅቱ በጣም ግሩም ቡድን እንደሆነ በአውሮፓም አስመስክሯል። አርሰናል የሚገጥማቸውን ቡድኖች እንዴት እያሸነፈ እንዳለ እየተመለከትን ነው የምንገኘው። የሚገርመው ነገር በ5ቱ ጨዋታዎች የተቆጠረበት ጎል አንድ ብቻ ሙከራዎችም ሲደረጉ አልተስተዋለም። በ13 ንጹህ ጎሎች 5ቱንም ጨዋታ በማሸነፍ ሚኬል አርቴታ ቡድን አርሰናል ለዋንጫዎች መገመቱን አሁንም እያስመሰከረ ቀጥሏል። በፕሪሚየር ሊጉም አንደኝነት ደረጃ ላይ የተቀመጠ ቡድን ነው። ከባየር ሙኒክ በመጀመሪያ አጋማሽ ፈተና ደርሶበት ነበረ። ነገር ግን በሁለተኛ አጋማሽ የሚኬል አርቴታ ቡድን በጣም ብሬቭ ነበር ፕሬስ በማድረግ በነገራችን ላይ የሚኬል አርቴታ ቡድን በጣም ብሬቭ ነበር። በጣም በጀብዱ ነበር ፕሬስ ሲያደርግ የነበረው። ዊሊያም ሳሊባም ክሪስቲያን ሞስኬራ ተቀያይሮ ነበር። በመጀመሪያ አጋማሽ ዊሊያም ሳሊባ ነበር በጣም ድሮፕ ሲያደርግ ስንመለከት የነበረው የራሱን ፖዚሽን እየለቀቀ። በሁለተኛ አጋማሽ ደግሞ ክሪስቲያን ሞስኬራ ሃሪኬንን ተከትሎ ድሮፕ እያደረገ የባየር ሙኒክን ኳስ መስርቶ ለመውጣት የሚያደርጉትን እንቅስቃሴ በጣም አደጋ ውስጥ ሲከት ስንመለከት ነበረ። ሚኬል አርቴታ ቡድን አርሰናል አሁንም የበላይነቱን ይዞ ቀጥሏል። የዲፌንስ ስትራክቸሩ ለአርሰናል በጣም በጥሩነት የሚነሳ ነው በአውሮፓ። አሁንም በዚህም ጨዋታ ስንመለከት እንደነበረው በባለፈውም ጊዜ ከበርንሌ ጋር በተደረገው ጨዋታ እንደዚሁ በጣም መነጋገሪያ የነበረ እንቅስቃሴ ነበረ። በጨዋታው ላይ የአርሰናል ተጫዋቾች እንዴት ትራክባክ እንዳደርጉ እንዴት ታትረው እንደሚሰሩ ክሊንሺት ይዘው ለመውጣት ጎል እንዳይቆጠርባቸው እንዴት ኮሄሽን እንደፈጠሩ እንዴት እንደ አንድ ሆነው እንደ ቡድን ሆነው እንዴት እንደሚከላከሉ የተመለከትንበትን እንቅስቃሴ ስንመለከት ነበር። በዚህም ጨዋታ ይህንኑ ነበረ የአርሰናል ተጫዋቾች ሲያስመለክቱን የነበረው። ከዚህ ውጭ ግን በዛሬው ጨዋታ ሚኬል ሜሪኖ፣ ዲክላን ራይስም እንደዚሁ ደግሞ ተቀይሮ ወጣ እንጂ ቡካዮ ሳካ በዚህ ጨዋታ በጣም ጥሩ ፐርፎርማንስን ሲያስመለክተን ነበረ። የባየር ሙኒክ ጨዋታ መንገድ ኳስ ቁጥጥርን መሰረት ያደረገ ነበር። ነገር ግን አርሰናል በተደጋጋሚ ጊዜ በመልሶ ማጥቃት በጣም አደጋዎችን ሲፈጠር ነበር። ክሪስቲያን ሞስኬራ የመጀመሪያ ግቡን ለማስቆጠር በጣም የተቃረበበትን እንቅስቃሴ ነበር ስንመለከት የነበረው። ምስጋና ለማኑኤል ኒየር ይግባና ባየር ሙኒክ ምናልባት ባየር ሙኒክ እኮ ምስጋና ለማኑኤል ኒየር ከሁለተኛ አጋማሽ በኋላ የአርሰናልን ጫና መቆጣጠር አልቻለም። ተደጋጋሚ ያለቀለት ኳሶች ሁለት ኳሶችን የክሪስቲያን ሞስኬራ እና የዲክላን ራይስን ማዳን ችሏል። ከዚህ ጋር ግቦች ተቆጥረው ቢሆን ባየር ሙኒክ 5-1 በሆነ ሽንፈት ይጠናቀቅ ነበር። በአጠቃላይ ግን ባየር ሙኒክ 100% የማሸነፍ ሪካርድን ግስጋሴውን የቆመበት አለ። በነገራችን ላይ ክቡራን አድማጮቻችን በዩቲዩብ ቻናላችን የምትከታተሉ ቻናላችንን አርጂናን ስፖርት ሰብስክራይብ እንድታደርጉ እንዲሁም በቲክቶክ አካውንቶችን የምትመለከቱን በዩቲዩብ ቻናል በመግባት አርጂናን ስፖርትን ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃዎች ከኛ እንድታገኙ እንጋብዛችኋለን። አስደሳችና ደስ የሚለው የአውሮፓ ቻምፒዮንስ ሊግን እየተመለከትን እንቀጥላለን። እዚህ ድረስ መጥተናል። ሌላኛው በዛሬው አጠቃላይ ስናነሳ የአርሰናል ስኳድ የተቀያያሪ ስኳድ የክለብ አንድነት እንዲሁም ደግሞ በህብረት ለማሸነፍ የሚቆሙበት የሁሉም ወቅታዊ ፐርፎርማንሳቸው ምርጥ ላይ የሚገኝበት ነው። አርሰናል ደግሞ በሚገርም ሁኔታ በቀጣይ መርሃ ግብር ላይ ከ2 ሳምንት በኋላ ከ1 ሳምንት በኋላ ስንመለስ ክቡራን አድማጮቻችን የሚኖረው መርሃ ግብርን ስንመለከት በጣም ተጠባቂው በሳንቲያጎ ቤርናቦ ስቴዲየም ሪያል ማድሪድ ከዣቪ አሎንሶ የፔፕ ጋርዲዮላን ማንቸስተር ሲቲ የሚያስተናግዱበት አለ። አርሰናል ከሜዳው ውጪ ወደ ክለብ ብሪጅ ስቴዲየም ነው የሚያቀነውና አርሰናል ክለብ ብሪጅ ስቴዲየም የሚሄድ ከሆነ በ15 ነጥብ የትኛውንም ተከታይ ከስሩ ያሉት
በአውሮፓ ቻምፒየንስ ሊግ ሁሉም ተሸንፈዋል። አርሰናል ብቻ ነው ሽንፈት ያልገጠመው። 15 ነጥብ ይዞ እየገሰገሰ ይገኛል። በ12 ነጥብ ሌሎች ክለቦች ወደ 3-4 የሚሆኑ ክለቦች ይከተላሉ። አርሰናል ክለብ ብሪጅን ድል ማድረግ የሚችል ከሆነ ምናልባት ከኢንተር ሚላን ጋር የሚያደርገው መርሃ ግብርና እንዲሁም ደግሞ አንድ ጨዋታዎች ይቀሩታል። ከዛ ጋርም ተያይዘው በነፃነት ሊጉን የማለፍ ደረጃ ይኖረዋል። አሁን ላይ የአርሰናል ስኳድ እና የአርሰናል ክለብና የአርሰናል ስኳድ በሚገርም ሁኔታ በእንግሊዝ ፕሪሚየር ሊግም በአውሮፓ ቻምፒዮንስ ሊግም በአሳማኝ ሁኔታ ሊጉን እየመሩት ይገኛል። ሰከንድ ጊር ላይ አሁን መርሳት የሌለብን ነገር አርሰናል በሙሉ ስኳዱ በሙሉ ፊትነሱ አይደለም እየተጫወተ አይደለም። በጣም ሰከንድ ጊር ላይ ነው የሚኬል አርቴታ ቡድን ያለው። ነገር ግን በዚህ ፌዝ ላይ በዚህ ልክ እንደዚህ ዶሚኔት እያደረገና ጨዋታዎችን እያሸነፈ እየረታ የሚወጣበት እንቅስቃሴ የሚኖር ከሆነ ሙሉ በሙሉ የስኳዶቹ ሲመለሱለት ሚኬል አርቴታ ቡድን ምን ያህል ተጽዕኖ ይፈጥራል የሚለውን ለእናንተ ግምቱን እንተውላቸዋለን። ኤብሬቺ ኤዜን በነገራችን ላይ ሳናነሳ ማለፍ የማንፈልገው ሌላኛው ተጫዋች ነው። በጣም በጨዋታ ላይ በጣም ጥሩ ነበር ሲጫወት የነበረው። ከዛ ውጭ ለሚኬል ለገብርኤል ማርቲኔሊ ያሻገረው ኳስ አሁንም በድጋሚ ምን ያህል የተጫዋቹ ኳሊቲ እንዳለው ነው። ምክንያቱ ደግሞ በመጀመሪያ አጋማሽ ባየር ሙኒክ እኮ ግብ ማስቆጠር የቻለው በአንድ የጆሹዋ ኪሚች በራሱ ግብ ክልል በራሱ ሜዳ ክልል ግብ ክልል ሳይሆን ሜዳ ክልል ላይ ነው ጆሹዋ ኪሚች የሚገኘው። ነገር ግን እንዴት ያንን ረጅም ኳስ ለሰርጅ ግናብሪ ያሻገረበትን እንቅስቃሴ ስንመለከት ነበር። ምን ያህል ተጽዕኖ መፍጠር እንደሚችል የምናውቅበት ቦታ ነው። ምክንያቱም ይሄ የአውሮፓ ሻምፒየንስ ሊግ ነው። ተጽዕኖ ፈጣሪዎችን እንዲያሸንፉ የሚያደርግበት ቦታ ነው። በትናንትናው ጨዋታ ባርሴሎና እና ቼልሲ ያደረጉትን ጨዋታ መርሃ ግብር ተመልክተናል አይደለ? እንዴት በጣም ኳሊቲ ያላቸውን ቡድኖች እንዴት ለውጥን ማምጣት እንደሚችሉ ስንመለከት ነበር። በዛሬው ጨዋታ ፒኤስቪ ኤንዶቨን ሊቨርፑል 4 ግቦችን ያስቆጠረ። በትናንትናው መርሃ ግብር ባየር ሌቨርኩሰን ማንቸስተር ሲቲ እንደዚሁ 2 ግቦችን እና የማይገመቱ ጨዋታዎችን የምንመለከትበት ቦታ ነው የአውሮፓ ሻምፒየንስ ሊግ እና ልክ እንደዚህ አይነት ተጽዕኖ ፈጣሪ ልዩነት ፈጣሪ የሆኑ ተጫዋቾች እንደ ኤብሬቺ ኤዜ ያሉ ተጫዋቾች ደግሞ ምን ያህል አስፈላጊ እንደሆኑ ያስመለከተበት ሌላ መርሃ ግብር ነበር። በሳምንቱ መጨረሻም በቶተናሙ ጨዋታ አርሰናል ስትራግል የሚያደርገው አይነት ጨዋታ ነበረ። ምክንያቱም ከመጀመሪያው ሰከንድ ጀምሮ የቶማስ ፍራንኮ ቶተናም ለመከላከል ነበር ወደ ሜዳ መግባት ይችላል። በነገራችን ላይ እኔ ዳጊ ወደ ዛሬው ያለፈው ጨዋታ ነው ጠቅለል አድርገን እናነሳለን። ወደ ዛሬው ጨዋታ ስናነሳ አርሰናል በመጀመሪያው አጋማሽ ላይ የተጠቀማቸው ጨዋታ እቅድ ባየር ሙኒኮች ሞር ኳስን መስርተው በነፃነት ሲጫወቱ የነበረውና እንዲሁም ደግሞ ሞር ዶሚኔት ሲያደርጉ የነበረ መርሃ ግብር ነበረ ሲያስመለክተን የነበረው። አርሰናል በኳስ ብልጫ ብዙም አልነበረም በመጀመሪያው አጋማሽ። ሁለተኛ አጋማሽ ግን 1-1 ማለት ነው እያንዳንዳቸው የተደረገውና ባየር ሙኒኮች በነፃነት ምክንያቱም ሃሪኬን ታች የራሱ ማኑኤል ኖየር ድረስ በሚሄድበት ጊዜ ዊሊያን ሳሊባ ወይም ክሪስቲያን ሞስኬራ እየተቀያየሩ ማርክ ያደርጉት ነበር። ክሪስቲያን ሞስኬራ በሚወጣበት ጊዜ ወይም ደግሞ ዊሊያን ሳሊባ ቦታውን ነቅሎ በሚወጣበት ጊዜ ያንን ቦታ ከበር የሚያደርግለት ማርቲን ዙቢሜንዲና ዴክላን ራይስ ነበር ሽፍት እንዲያደርጉት እና የሙኒክ እያንዳንዳቸውን ከዊንግ እስከ ዊንግ ያሉ ተጫዋቾችን ዋን ማርክ ያደረጉበትና አርሰናል ኳሶችን በሚያገኝበት ጊዜ እየለጠጠ የሚጠቀምባቸው ሰፊ ጨዋታ እቅድ ነበር። ከዛ ጋርም ውጤታማ አድርጎታል። አርሰናል ዛሬ ሙሉ በሙሉ ማለት በሚችል ሁኔታ ባየር ሙኒክን ዶሚኔት ማድረግ ችሏል። ውጤቱም የሚገባው ነው። እኔ አርሰናል ዛሬ አይደለም አመቱ ሙሉ ሲያስመዘግብ የነበረው ውጤት ለኔ የሚገባው ውጤት ነው። በዚህ ክለብ ላይ እኔ የትኛውም አይነት በየትኛውም መስፈርት ከቆመ ኳስ ወይስ ከክፍት ኳሶች ሲተች የነበረው ከክፍት ኳሶች ነው አይደለ? ከቆመ ኳስ ከክፍት ከሚፈጠሩ ኳሶች ወይም ደግሞ የኳስ ብልጫ የሚወስድ ክለብ ወይም ደግሞ ገና ሙሉ ስኳዱ ያልመጣው አርሰናል በየትኛውም መስፈርት ልትቀንሰውና ወይም ደግሞ ነጥብ ልታነሳ ወይ ልትከስፍ የምትችል አይነት ክለብ አይደለም። ሙሉ በሙሉ 90% ሙሉ ልኪዶ የሆነ የመጣ ክለብ ለእኔ ነው የምለው። ክቡራን አድማጮቻችን ለእኔ ነው የምለውና ከዚህ ጋር የምትያይዘው ለእኔ እንደ አርሰናል ያለ በዚህ ሲዝን ጠንካራ ክለብ ሞር ደግሞ በማጥቃቱ መረገር እንመልከት። በአንድ ሳምንት 7ኛ ግቡን እያስቆጠረ ነው መጥቷል እኮ ያ 1-2 2-0 እያሸነፈ እየተጨነቀ የሚመጣው አርሰናል በጉዳት ሲታመስ የነበረው አርሰናል ልጆች ተነሱለት ነው። ኦዴጋርድ ዛሬ ተነስቷል። ማሪኬን ማርቲኔሊ የመሳሰሉ ተጫዋቾች ሲነሱ ተመልክተናል። ቪክተር ጌኬሬስ ከፊት ለፊት በቼልሲ ገብርኤል ኢየሱስ ካይ ሃቨርትዝ እና ገብርኤል ማጋሌሽ ነው ትንሽ በጉዳት ምክንያት ሊቆዩ የሚችሉትና ከዛ ጋር ተያይዞ ነገራችን ላይ ይተሙ አንዴ ላቋርጥህና ገብርኤል ማጋሌሽ እጦት አርሰናል ይጎዳል ተብሎ ከሚጠበቁት ጨዋታዎች መካከል እነዚህ ባየር ሙኒክ መርሃ ግብርና የቶተናሙ ጨዋታ የሚጠቀሱ ናቸው። ነገር ግን
ፒሮ ኢንካፔም ክሪስቲያን ሞስኬራ ዛሬ ፒሮ ኢንካፔ እንደው ምንም መጫወቻ ጊዜ አላገኘም። በባለፈው በቶተናም ጨዋታ ምርጥ ነበር። ይሄ ነው በቃ አሁን የአንድ ክለብ ወጥ በአንድ ክለብ ላይ በአንድ ተጫዋች ላይ ተንተረሰሰ አለማን ሱፐር ሚኬል አርቴታ ያለፈው ረጅም ዘመናት የሆነ ተጫዋች ላይ ነበር ዲፔንድ የሚሆነው። ጉዳት ሲመጣ የዛ ተጫዋች አለመኖር ዋጋ ያስከፍል ነበር። በካዮ ሳካ ተጎዳ። አርሰናል ያለፈውን ካቻምና በሲቲ ነጥብ ሲበላ ጉዳቶች እንደዚህ ማርቲን ኦዴጋርድ ተጎዱበት እንደዚህ ሲያይ ነበር። አሁን በባለፈው ሳምንት በኖርዝ ለንደን ደርቢ ትልቅ ፍልሚያ የሚጠበቀው የሊግ ጨዋታ ላይ አርሰናል በአሳማኝ ሁኔታ 4-1 ድል ሲያደርግ ፒሮ ኢንካፔ ምርጥ ፐርፎርማንስን ነበር ያሳየው። አርሰናል ደጋፊዎች እንደው የገብርኤል ማጋሌሽን ጉዳት እስከሚረሱበት ድረስ ዛሬ ግን የሙኒክ ተጠባቂና አደገኛ ፍልሚያ ላይ ሪካርዶ ካላፊዮሪንና ኢንካፔን ቤንች ነው። ኢንካፔ እንደው ምንም መጫወቻ ጊዜ አላገኘም። በሁለተኛ አጋማሽ ላይ ማይነስ ሊዩስ ስኬሪ በጣም የድካም ስሜት ስለታየበት በተደጋጋሚ ኦሊሴ ሲያርመውና አደገኛ ካሮና ኦሊሴ አደገኛ ኳሶችን እያለፈ በሚያስጨናንቅበት ጊዜ ነበር ሪካርዶ ካላፊዮሪን መጠቀም የቻለው። የስኳድ ስፋት ይሄ ነው ትልቁ ጠቀሜታ። በዚህ ጋርም ተያይዞ ነው በየትኛው አብሶ በዚህ ሲሄድ አርሰናል በነገራችን ላይ ክቡራን አድማጮች 16-17 የሊግ ጨዋታ የአጠቃላይ ጨዋታዎች ሽንፈት ከሊቨርፑል ጨዋታ በኋላ እስካሁን ሽንፈት አልገጠመም። በካፕ ጨዋታ በሊግ ጨዋታዎች በፕሪሚየር ሊግም በተለያዩ መርሃ ግብሮች ላይ እስከዛሬ ድረስ ሽንፈት አልገጠመም። ከፍተኛ ውጤት በሲቲና ሰንደርላንድ የጣለው ነጥብ ነው። በሰንደርላንድም ባለቀ ሰዓት የተቆጠረበት ግብ ነው ያን ነገር ነጥብ ለምን እንዲጥል ያደረገውና ከዛ ጋር ተያይዞ ለኔ አሁንም ደግሜ ያነሳለሁ በዚህ ወቅትና በዚህ ሲዝን በዚህ ፐርፎርማንስ ከአውሮፓም ከእንግሊዝ ፕሪሚየር ሊግም የሊጉ መሪ ነው፣ የአውሮፓ ቻምፒዮንስ ሊግ መሪ ነው። ስለዚህ ካለው ስኳድ አኳያ ካለው እያንዳንዱ ከተከላካይ ከበረኛ አንስቶ እስከ ግብ ጠባቂ እስከ ተከላካይ የማል ሜዳ ክፍል ድረስ ለኔ በሊጉም በየትኛውም ሊግ ብራንዱ ክለብ አርሰናል። ሚኬል አርቴታ በጣም ግሩም የሆነ ቡድን ነው መስራት እየቻሉት። አሁን እኮ ተጋጣሚ ቡድኖች አርሰናል ወደ መፍራት የሚሸጋገሩበት ፌዝ ላይ አድርሶታል ሚኬል አርቴታ ቡድን። በአውሮፓ የአርሰናል ሪከርዶች በጣም ይሄ ለማመን የሚከብዱ አይነት ዲፌንሲቭ ሪከርዶች ነው እያስመዘገበ የመጣው። በኦክቶበር እኮ በ6 ጨዋታ ምንም ግብ ያልተቆጠረበት ግብ አይደለም ሹት ኦን ታርጌት ተብሎ የተመዘገበው ኳስ የተጨረፈ ኳስና ዴቪድ ራያ በቀላሉ የተቆጣጠረው ክሪስታል ፓላስ ጨዋታ ላይ የተደረገ ሙከራ ነው። በዛ ጊዜ እንደ አትሌቲኮ ደ ማድሪድ የመሳሰሉ ቡድኖችን ገጥሞ ነበር የሚኬል አርቴታ ቡድን እና በአውሮፓ በጣም በዲፌንሲቭ ሪከርዱ በጣም በቅርብ ጊዜ በጣም የሚገርም አይነት ቁጥር እያስመዘገበ የመጣ ቡድን ነው ሚኬል አርቴታ መገንባት የቻሉት። አሁን ደግሞ የፊት ለፊት መስመሩን እንደምንመለከተው ግቦችን እያስቆጠረ ቀጥሏል። ባየር ሙኒክን የመሰለ የአውሮፓ ኃያል ቡድን ላይ እንደዚሁ ደግሞ በጨዋታው ላይ ስንመለከት እንደነበረው ምን አይነት ቦታ ላይ ምን ሊፈጠር እንደሚችል የማይገመት አይነት ቡድን ነው የቪንሰንት ካምፓኒ ባየር ሙኒክ። ምክንያቱም በጣም ተጽዕኖ መፍጠር የሚችሉ የተለያዩ ተጫዋቾች አሉ እንደ ማይክል ኦሊሴ፣ ሃሪ ኬን፣ ሰርጅ ናብሪ የመሳሰሉ ተጫዋቾች ጆዋኪሚክን ብናነሳ ራሱ ግብ ያስቆጠረውን ካርለንን ብናነሳ ተጽዕኖ መፍጠር የሚችሉ የተለያዩ ተጫዋቾች አሉትና አርሰናል በሁሉም ረገድ ሲባል የተለያዩ ተጋጣሚዎች በሎው ብሎክ የሚከላከል ተጋጣሚ በሚመጣበት ሰዓት፣ የሚያጠቃ ተጋጣሚ በሚመጣበት ሰዓት፣ እንደዚሁ ደግሞ ደከም ያለ ተጋጣሚ በሚመጣበት ሰዓት ሁሉንም በቀላሉ በሚባል መልኩ ለኛ ለተመልካች ቀላል በሚመስል መልኩ ነው እየረታቸው እያለፈ የሚገኘው ማለት ነው። ያም ከዛ ጋር ተያይዞ ለየትኛው በነገራችን ላይ አርሰናል አምናና ካቻምና እንዲሁም ያለፉትን 3 ዓመታቶች በሊግ ደረጃ ከሻምፒዮን ከሆኑት ከሲቲም ከሊቨርፑልም ከፍተኛ ነጥብ ቢሰበስብም የ3 ዓመት ሪዛልት ውጤቱን ነገር ግን ከሻምፒዮንነት ደረጃ አርሰናል ሻምፒዮን ምንም አይነት ሻምፒዮን መሆን አልቻለምና ያንን ስናነሳ አርሰናል በጣም ተደጋጋሚ ነጥብ ሲጥል የነበረባቸው እነዚህ ሎ ብሎክ የሚጫወቱ ክለቦች ላይ ነው። ሎ ብሎክ በሚጫወቱ ክለቦች ላይ ክሬቲቪቲ ፕሌየር ማርቲን ኦዴጋርድ ነው ለአጥቂ ሊደርስ የሚችለው። የማርቲን ኦዴጋርድን ግልጋሎት የማያገኙ ከሆነ በጣም አደጋ የሚፈጠርበትና ማስቆጠር የማይቻልበት እንዲሁም ግብ የተቆጠረበት የሚሸነፍ በባለፈው በዌስትሃም፣ በአስቶን ቪላ፣ በፉላም፣ በክሪስታል ፓላስ ተደጋጋሚ ነጥቦች የጣሉበትን እናስታውሳለንና በአምናንዳው አስቶን ቪላ ደርሶ መልስ ነው አርሰናል ማሸነፍ የቻለው። በኒውካስትል እና በመሰል ክለቦች ነጥብ የሚጥለው አርሰናልን ተደጋጋሚ ዋጋ ሲያስከፍለው ነበረ። ለነዛ ሁሉ መፍትሄ ያለ በሚመስል ሁኔታ አርሰናል በመጀመሪያው ሲዝን ላይ በዚህ ዓመት በጣም ጥሩ እንቅስቃሴ እያደረገ ያለው ምናልባት እስከ መጨረሻው ምን የሚገጥም ይሁን ያን በምንመለከት ነው የሚሆነው። በግንቦት ሜይ ላይ
የምንመለከት ነው የሚሆነው። ዲክላን ራይስ ጨዋታው ኮከብ ተብሏል። 41 ቁጥር ለባሹ እንደዚሁ 41 የተሳኩ ኳሶችን ማቀበል ችሏል። 80% የኳስ ስኬት ንጻሬን አስመዝግቧል። አርሰናል በጨዋታው ላይ የኳስ ቁጥጥር ብልጫ በባየር ሙኒክ ተወስዷል። ነገር ግን ሚኬል አርቴታ በዚህ ጨዋታ የአቀራረብ ለውጥ ማድረግ ችሏል። በጣም ትራንዚሽን ቤዝድ የሆነ ቡድን ነው ሲያስመለክተን የነበረው። ለቼልሲ ጨዋታ ምናልባት ሌላ ቡድን ደግሞ ሌላ ጨዋታ መንገድ ዳጊ እዚህ ጋር አስቆምኩ፣ ይቅርታ። አርቴታ ያለፉት 2 ዓመት የአርሰናል ደጋፊዎች የሚጠይቁት የሚመልሱ ጥያቄ አለ። 4-3-3 ፎርሜሽን መች ይቀየራል? ዛሬ የገባውን ፎርሜሽን ልብ ብለህ ከተመለከትክ 4-2-3-1-3 ማለት ያ ማለት ማይልስ ሉዊስ ስኬሊ፣ ክሪስቲያን ሞስኬራ፣ ዊሊያን ሳሊባ እና ጁሪየን ቲምበርን ሲጠቀም በሁለት ዲክላን ራይስ እና ማርቲን ዙቢሜንዲ ከፊት ለፊታቸው ደግሞ ኤቤሬቺ ኤዜ፣ ሊያንድሮ ትሮሳርድ፣ ሚኬል ሜሪኖ፣ በካዮ ሳካ ነበር የገባው። ከኋላ ደግሞ የግብ ጠባቂ ዴቪድ ራያ አለ። በጣም አርሰናል በዚህኛው ጨዋታ ሚኬል አርቴታ ምናልባት የመጀመሪያ አጋማሽም አንተ ስታነሳ እንደነበረው ሉዊስ ስኬሊ ኢንቨርት እያደረገ የሚገባ ተጫዋች ከመሆኑ ጋር ተያዙ። ሊያንድሮ ትሮሳርድ ቴክኒካሊ በጣም ጥሩ የሚባል ተጫዋች ነው። አርሰናል ብዙ ጊዜ ሪካርዶ ካላፊዮሪን ሲጠቀም ነው ሊያንድሮ ትሮሳርድ የሚጠቀሙ። ቴክኒካሊ በጣም ለአርሰናል ብዙ አስተዋጽኦ ስለሚሰጠው ሪካርዶ ካላፊዮሪ ቦታውን እየለቀቀ የሚጫወት አይነት ተጫዋች ስለሆነ በጣም ቨርሳታይል የሆነ ተጫዋች ከመሆኑ ጋር ተያይዘው ሁለቱም በአንድ መስመር ላይ የተጠቀማቸው ተጫዋቾች በጣም ቴክኒካሊ ጊፍትድ የሆኑና አርሰናል ፖሴስ እንዲያደርግ የሚረዱ አይነት ተጫዋቾች ናቸው። ነገር ግን በትራንዚሽን ቤዝድ የሆነ ምርጫ ነው ያደረገው ሚኬል አርቴታ። ኳሶች በተደጋጋሚ ጊዜ በፍጥነት ለአጥቂ ተጫዋቾች ሲደርሱት ስንመለከት ነበር። በጣም ዳይሬክት የሆኑ ኳሶችን ስንመለከት ነበር። ከዚህ ውጭ በሁለተኛ አጋማሽ ሪካርዶ ካላፊዮሪ፣ ማርቲኔሊ፣ ማዱዌኬ አንድ ሰዓት ላይ ነው የሚገኙት። እንደዚሁ ደግሞ ኤቤሬቺ ኤዜ እዛው የሚገኝ ተጫዋች ነው እና እነዚህ ሁሉ ተጫዋቾች በጣም ዳይሬክት የሚባሉ ተጫዋቾች ናቸው እና ቪክቶር ዮኬሬሽ እዚህ ቡድን ላይ ሲጨመር ደግሞ ምን ያህል አርሰናል የማጥቃት እንቅስቃሴው ዳይሬክት ሊሆን እንደሚችል ሌላ ምሳሌን እና ሳምፕል ሰጥቷል ማለት ነው። እስኪ በዩቲዩብ ቻናላችን ያው ያላችሁበት ቻናላችንን አንዳንዳችሁ ሰብስክራይብ ብታደርጉልን እያሳደጋችሁ ነው የምትመጡት። ከተጀመረ አካውንታችን ቆይቷል፣ ግን በአዲስ አካውንት ከመጣን ቅርብ ጊዜ ነው፣ ግን አሪፍ እድገትን እያስመለከትን እንገኛለን። ክቡራን አድማጮቻችን ግን እንደ አቅርቦታችንና እንደ ስራችን ትንሽ ያንሰናል። ዩቲዩብ ቻናላችን ላይ የምትከታተሉን ቤተሰቦች በአርጂናን ስፖርትን ቻናሉን ሰብስክራይብ እያደረጋችሁ ለቀጣይ የአውሮፓ ቻምፒዮንስ ሊግ፣ ፕሪሚየር ሊግ እና እንዲሁም የተለያዩ መርሃ ግብሮችን በዩቲዩብ ቻናላችንና በቲክቶክ አካውንታችን ቀጥታ ስርጭት እንደምናስተላለፍ ይታወቃል። ስለዚህ ቻናሉ ለኔ ሰብስክራይብ እንድታደርጉልን ለኛ ሰብስክራይብ እንድታደርጉልን እና ዳጊና ተመዝገን እንማጸናችኋለን። ሰብስክራይብ ማድረግ አትርሱ። በቲክቶክ አካውንታችን ደግሞ የምትከታተሉን ሀሳብ አስተያየታችሁን እንድሰጡን እንጋብዛችኋለን። የአርሰናል ደጋፊዎች ከወዲህ ውጤቱ እንኳን ደስ አላችሁ። በጣም አርሰናል በአንድ ሳምንት በ4 እና በ5 ቀናቶች ውስጥ ኖርዝ ለንደን ደርቢ በሰፊ ውጤት እንዲሁም ደግሞ ያለመሸነፍ ሪካርድን ሲገሰግስ የነበረው ባየር ሙኒክን ያለመሸነፍ ሪካርድን ያስቆመበትን ነው ስንመለከት የነበረውና አርሰናል በዚህ ሰዓት ላይ ለኔ ደግሜ እናገራለሁ የዓለማችን ቁጥር አንዱ የአውሮፓም የዓለማችን ቁጥር አንዱ በየትኛው ስታቲስቲክስ እና በየትኛው መመዘኛ በእንግሊዝ ፕሪሚየር ሊግም በአውሮፓ ቻምፒዮንስ ሊግም ከ5 ጨዋታ ምንም ሽንፈት ያልገጠመው ያለፉትን 15 ጨዋታዎችን ያለምንም ሽንፈት እየገሰገሰ የሚገኘው አርሰናል ለኔ የዓለማችን በዚህ ሰዓት ቁጥር 1 ብራንዱ ክለብ አረጋግጠናል። የግብ አስቆጣሪው ኖኒ ማዱዌኬ እንደዚሁ ጋዜጣዊ መግለጫውን እየሰጠ ነው የሚገኘው። ውድ አድማጭ ተመልካቾች በዩቲዩብ የምትገኙ ውድ አድማጭ ተመልካች ሰብስክራይብ እና ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን ደግሞ እያደረሳችሁን ከኛ ጋር ቆይታ ስለምታደርጉ ከወዲሁ እናመሰግናችኋለን። በቲክቶክ የምትከታተሉንም ውድ አድማጭ ተመልካች በዩቲዩብ አርጂና ስፖርት በሚሰኘው ቻናላችን ላይ በተደጋጋሚ ጊዜ እንገኛለን። በእንግሊዝ ፕሪሚየር ሊግ ታላላቅ ጨዋታዎች፣ በአውሮፓ ሻምፒዮንስ ሊግም እንደዚሁ ታላላቅ ጨዋታዎችን ወደ እናንተ እያደረስን ቆይታ የተለያየ ስፖርታዊ መረጃዎችን ከኛ ማወቅ የምትፈልጉ ክቡራን አድማጮቻችን ቻናሉን ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃ ከኛ እንድታገኙ እንጋብዛችኋለን። እንዲሁ ደግሞ ጎን ለጎን እንድታደርጉልን የምንፈልገው ሀሳብ አስተያየታችሁን እንድሰጡንም እንጋብዛችኋለን። የምናቀርብላችሁ እኔ ተመስገን አስናቀና የሰራዊያ ባልደረባ ዳጊ ነን ከእናንተ ጋር በመሆን እናንተም ከኛ ጋር በመሆን ጨዋታውን አብረን ስለተከታተለን ከልብ እናመሰግናችኋለን። አርሰናል ከባየር ሙኒክ ያደረጉትን የ5ኛ ሳምንት ሻምፒዮንስ ሊግ መርሃ ግብር ነበረ ወደ እናንተ ስናደርስላችሁ የነበረው። ከኛ ጋር ቆይታን አድርጋችሁ ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ እያለን እንሰናበታችኋለን። መልካም ጊዜ